እመቤታችንን በዚህ መልኩ ልንመዝናት እኮ አንችልም። እኛ የምንጠመቀው የእግዚአብሔርን ምንነት ለማግኘት፣ እሷ ምንነት ያገኘች እናትነት ነው። የእግዚአብሔር ልጅነት እናትነት ያገኘች። እግዚአብሔርን አባቴ እግዚአብሔርን ፈጣሪ ያላለ ልጄ ብሎ የጠራ ግን የለም። ገብርኤል ሆይ ከአምላክህ አማልደን፣ ጊዮርጊስ ሆይ ከአምላክህ አማልደን፣ ድንግል ሆይ ከምንሽ ከልጅሽ ፈጣሪውን እማዬ ብሎ የጠራ ማን አለ ከእመቤታችን በቀር? እማዬ ብሎ የጠራት ፈጣሪዋ ልጇ አምላኳ የሆነ አምላኳ ልጇ የሆነ። እኛ ስንጸልይ ወደ አምላካችን ነው እንጸልየው፣ እሷ ግን ወደ አምላኳም ወደ ልጇም ነው። ጸሎት ቢል ተናግሮ ተሰምስ ለእግዚአብሔር። እኛ ከእግዚአብሔር ጋር የምንነጋገረው፣ እመቤታችን ግን ከልጇም ጋር እኮ ነው። እናት ልጇን እንደምታናገር በስልክ የሚሆን በአካል ድንግል ማርያም እኮ ልጇ ነው እያናገራት ያለ። ለእሷ ጸሎት ከባድ ነገር አለ፣ ከልጇ ጋር መነጋገር ነው። እጅግ በጣም ድንቅ። አንዳንድ ደፋር ሰዎች ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ኢየሱስም እናቱን የወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 እስከ 27 ያለውን ያነበብነው እነኋት እናትህ በሚል ርዕስ እንማራለን። የዮሐንስ ወንጌል ምዕራፍ 19 ከቁጥር 27 ላይ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በዚህ ቃል እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ብዙ ሰዎች በዙሪያው ነበሩ። የጌታችንን ስቅለት በተለያየ ምክንያት ለማየት የተሰበሰቡ መስቀሉን ከበው የቆሙ በጣም ብዙ ሰዎች ነበሩ። የቆሙበት ዓላማ ይለያይ እንጂ ሰዎቹ ግን ብዙ አይነት ሰዎች ነበሩ። ጸሐፍት፣ ፈሪሳውያን፣ አይሁድ፣ ሰዱቃውያን፣ የአይሁድ ማህበር በአጠቃላይ የክርስቶስን መስቀል ከበው ቆመው ነበረ። የቆሙት ግን እነሱ እንዳሰቡት ይሰቀል ይሰቀል ብለው እንደጮሁት በትክክል የስቅለት ሞት፣ የመዋረድ ሞት፣ የእርግማን ሞት መሞቱን ለማረጋገጥ ሲዋረድ ለማየት አይሁድ በክርስቶስ መስቀል አጠገብ ቆመው ነበር። ሮማውያንም በመስቀሉ ዙሪያ ነበሩ። የመስቀል የሞት ፍርድን ለማስፈጸም የሮም መንግስት የመደባቸው ጲላጦስ ያዘዛቸው ወታደሮች ከመስቀሉ ዙሪያ ነበሩ። እዛ እንዲቆሙ ያደረጋቸው የእንጀራ ጉዳይ ነው። የታዘዙትን ነገር ለመፈጸም ከክርስቶስ መስቀል አጠገብ ቆመው ነበር። እንግዲህ መስቀሉ አጠገብ የተገኘ ሁሉ ክርስቶስን ብሎ ነው ማለት ይቻላል? አይቻል። ለእንጀራ ብሎ መስቀሉን የሚከብ ሰው ይኖራል። ከመስቀሉ አካባቢ የማይጠፋ ለኑሮ ብሎ ለጥቅሙ ብሎ የሚጠጋ ይኖራል። ክርስቶስን ለክፋት ብሎ የሚጠጋ ሰው ይኖራል። ብዙ ሰዎች ግን ከበው ነበር። አላፊ አግዳሚውም ደግሞ ክርስቶስን ለመሳደብም የቆሙ ነበሩ። እንደው በጣም የሚገርማችሁ ምንም በማያውቁት በዛ ሲያልፉ ለማንኛውም የሰደቡት ነበሩ። ክርስቶስ አያውቁትም፣ መንገድ ኃላፊዎች ናቸው። እንግዲህ ክርስቶስ የተሰቀለው ከኢየሩሳሌም ከተማ ውጪ ነው። ውጭ ከበር ውጭ አውጥተው ሰቀሉት ነው የሚለው አይደለም። ስለዚህ ከበር ውጪ ከተማይቱ ውስጥ ሲገበያዩ ቤተ እግዚአብሔር ሲሳለሙም በተለያየ ዓላማ የመጡ ሰዎችም ስራቸውን ጨርሰው ሲወጡ ወደ ሌላ ከተማ ለመሄድ ሲወጡ ምንድነው ብለው ሲጠይቁ ሶስት ሰዎች ተሰቅለው አዩ። በተለይ የመካከለኛው ላይ ሰው ሁሉ ሲጨክንበት ሲያዩ መቼ ሰው ሁሉ የጨከነበት ክፉ ቢሆን ነው ብለው ስድብ አዋተው የሄዱ ሰዎች አያውቁትም። ክርስቶስን ግን ለማንኛውም ተሳድበዋል። በማያውቁ የሚሳደቡ ሰዎች አሉ። ዝም ብለው በማያውቁት ጉዳይ ተነስተው የሆነ ነገር ብለው ያለፋሉ። በዚህ ዕለት ነው እንግዲህ ከክርስቶስ አጠገብ ሶስት ማርያሞች ነበሩ። ላንብብላችሁ። በጌታችን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር ይላል። የሶስቱም ሴቶች ስም ማን ነበረ? ማርያም ነበረ። አንደኛ እመቤታችን ቅድስት ድንግል ማርያም ናት። ዮሐንስ በስሟ ጠርቷት አያውቅም። በነገራችን ላይ ዮሐንስ ወንጌል ላይ አንድም ቦታ ሌሎቹን ማርያም ይላል፣ እሷን ግን በስሙ አልጠራት። በጣም የሚገርመው ግን እንደሷ ደግሞ የሚቀርበው የለም። ዮሐንስ 19 ዓመት አብሯት ኖሯል ከመቤታችን ግን መቀራረቡ እንኳን ስሟን ለመጥራት አላደፋፈረውም። አንድም ቦታ ላይ በስሟ አልጠራትም። የኢየሱስም እናት በዚያ ነበረች፣ እናቱ እያለ ነው የሚጠራት። እመቤታችን በጣም ስትቀርባት፣ በጣም ወደሷ በተጠጋህ ቁጥር ማንነቷ የገባህ ሲመጣ በስሟ እንኳን ለመጥራት ይከብዳል። ዘመድ ብትሆን እንኳን እንደ ኤልሳቤጥ የጌታዬ እናት እኔ ነኝ ትላለህ። እመቤታችንን በጣም ስታውቃት ክብሯ ሲገባ ስሟን ለመጥራት እንኳን አቅም ታጣለህ። እኔ ማን ነኝ ትላለህ። ክብሯ ያልገባህ እንደሆነ ደግሞ እሷ ማናት ትላለህ።
ማናት ድንግል ማርያም? ምን ይህን ያህል እንደዚህ መከበር ምን ያስፈልግ? ይሄ ስትርቃት ነው። መንፈስ ቅዱስ ሲቀርብ ግን እንደ ኤልሳቤጥ የጌታዬ እናት፣ እንደ ዮሐንስ ደግሞ አብረሃት አንድ ቤት እየኖርክ እንኳን በስሟ ለመጥራት ትከብዳለች። ለዚህ ነው የኛ ቤተክርስቲያን ዝም ብላ ዘንጥላ ማርያም አትልም። እመ አምላክ፣ እመ ብርሃን፣ ወላዲተ አምላክ ነው የምንለው አይደል? በጣም ብዙ ስሞች አሏት በቤተክርስቲያናችን። ስለዚህ የኢየሱስም እናት በዚያ ነበረች። የቀለዮጳ ሚስት ማርያም መግደላዊትም ቆመው ነበር ይላል። ክርስቶስ ተሰቅሎ ሳለ እንግዲህ 7 ቃላት ተናግሯል። 7ቱ አጽራሃተ መስቀል የምንላቸው ፍጹም ቃል ተናግሮ ነው። 7 ቁጥር በዕብራውያን ዘንድ ምንድነው? ፍጹም የሆነ ነገር ነው የተናገረው ክርስቶስ መስቀል ላይ ሆኖ 7 ቃላትን ተናግሯል። ተሰቅሎ የቆየው 3 ሰዓት ያህል ነው። በ3 ሰዓታት ውስጥ ግን 7 አረፍተ ነገሮች ብቻ ነው የተናገረው። እኔ እንኳን አሁን በዚች ደቂቃ 77 ቃላት ተናግሬ፣ ክርስቶስ ግን 3 ሰዓት ሙሉ 7 ቃላት ብቻ ነው የተናገረው። ሊያውም ጥቂት ቃላት ናቸው፣ የማይቀሩትም። ለምንድነው ክርስቶስ በጣም ጥቂት ቃላት የተናገረው? ከመሰቀሉ በፊት 6666 ጊዜ ምን ብሏል? ተገርፏል። ኃይሉ ደክሟል። ኃይሌ እንደ ገል ደረቀ ይላል መዝሙረ ዳዊት መዝሙር 68። ውሃ ጥም ብቻ አይደለም፣ አጥንቱ እስኪታይ ድረስ ስለተገረፈ አቅም አልነበረው። በጣም ስቃይ መከራ ተቀብሏል። መሰቀል ሁሉ የሚገባው አልነበረም። ግርፋቱ ይበቃው ነበር። ጲላጦስ አስደሰትኩኝ ብሎ አይሁድን እንዲገረፍ ፈቀደና ከዛ ተወዋለሁ ብሎ ነበር። ግን ተገርፎ ማይተው አልበቃቸውም። ይሰቀላል። ስለዚህ ከተገረፈ በኋላ ልብ አድርጉ፣ አጥንቱ እስኪታይ በተገረፈ ሰውነቱ ላይ አንዴ ልብስ እያለበሱ አንዴ ልብሱን እየገፈፉ፣ ልብ አድርጉ፣ ከቆሰለ ሰውነት ላይ ልብስ ሲነሳ ምንድነው የሚሆነው? እየነጨ ነው የሚነሳው። መልሰው ያለብሱታል፣ ደግሞ መልሰው ይነጩታል፣ የሸዋ አክሊል ያደርጉለታል፣ ራሱን በዘንግ ይመቱታል። 3 ሰዓት ከመሰቀሉ በፊት የሚገርማችሁ ለ3 ሰዓት ደግሞ መንገድ ሄዷል። መስቀል ተሸክሞ ሄዷል። 3 ሰዓት አይፈጅም። ኢየሩሳሌም 1 ኪሎ ሜትር አትሆንም። በጣም ትንሽ ናት ከተማ። አሁን እኛ ኢየሩሳሌም ሲባል የምንስለው አገር ነው አይደለ? ግን ኢየሩሳሌም ትልቅ ከተማ ግቢ ማለት የራሷ በሮች አሏት። ትልቅ ግቢ ናት እና ከየትም አቅጣጫ ወደየትም አቅጣጫ ብትሄድ በምንም ተአምር 3 ሰዓት ቀርቶ 30 ደቂቃ አይፈጅም። ክርስቶስ ግን 3 ሰዓት ሙሉ ተጉዟል። ያችን ከተማ ለመውጣት ከጲላጦስ አደባባይ እስከ ቀራንዮ ድረስ ከተሰቀለበት ከበር ውጭ ድረስ 3 ሰዓት ፈጀ። ለምን ፈጀ? የተሸከመው መስቀል በጣም ይከብደው ነበር። ተሸክመው ደግሞ አያስኬዱትም ነበር፣ ይመቱት ነበር፣ ይገርፉት ነበር። መስቀል ይዞ ሲወድቅ በተኛበት ይረግጡት ነበር። ከዚህ ሁሉ ስቃይ በኋላ ነው ክርስቶስ መስቀል ላይ ወጣ። መስቀል ላይ መሰቀል ደግሞ በጣም ትንፋሽ ራሱ ያጥራል። በነገራችን የሚገለውም መስቀል ላይ የተሰቀሉ ሰዎች ሰው ተንጠልጥሎ አይሞቱም እኮ። መስቀል ላይ የተሰቀሉ ሰዎች የሚሞቱት ለመተንፈስ በጣም ይቸገራሉ ተንጠልጥለው ሳል እና ከእግራቸው ከፍ እያሉ ነው ትንፋሽ ሰብስበው መልሰው የሚቀበሩ። ለዚህ ነው ከግራና ከቀኝ ያሉት ወንበዴዎች ስላልሞቱ እግራቸውን ሰበሯቸው፣ ወዲያውኑ ሞቱ ይላል አይደል? ሰው እግሩ ተሰብሮ አይሞትም ወዲያው። ለምንድን ነው እግራቸው የተሰበረው? ከፍ ብለው አየር መሳብ አይችሉም፣ በዛው ይሞታሉ። እና በዚህ የጭንቅ ሰዓት ነው እንግዲህ ክርስቶስ የማይቀሩ ስንት ቃላት የተናገረ? 7 ቃል የማይቀሩ። የመጀመሪያው ቃሉ የሚያደርጉትን አያውቁምና ይቅር በላ። የሥራቸውን ስጣቸው አይደለም፣ ፍረድባቸው አይደለም፣ እንዳሰቃዩኝ አሰቃያቸው አይደለም፣ አያውቁምና የሚያደርጉትን ይቅር በላቸው። የመጀመሪያ ንግግሩ ስለ ጠላቶቹ፣ በጠላቶቹ ነው የጀመረው ክርስቶስ ንግግሩ። ከነዚህ 3ኛው ቃል ግን ወደ ደቀ መዝሙሩ ጎንበስ ብሎ ክርስቶስ ወደ ታች ሲያይ ዮሐንስና እመቤታችን አሉ። አንቺ ሴት እነሆ ምንሽ ልጅሽ፣ እሱን ደግሞ እነኋት እናት። ክርስቶስ መስቀል ላይ ሆኖ ነው ይህን ቃል የተናገረው። እነኋት ምንህ እናት። ስቃይ ላይ እኮ ነው። ስቃዩ ግን እናቱን አላስረሳውም። ቁስሉ፣ ግርፋቱ ምንም ሊያስረሳ ይችላል። ሰው ሲደበደብ መከራ ሲመጣበት ሁሉ ነገር ይዘነጋዋል። ክርስቶስ በተገረፈው ግርፋት እናቱን አልረሳትም። መስቀል ላይ ሆኖ በዓይኑ ሲፈልግ ነበር እናቱ እና ዮሐንስና እመቤታችን ከስር ቆመዋል። አንቺ ሴት እነሆ ልጅሽ፣ አንተ ሆይ ደግሞ እነኋት እናት። እንግዲህ ክርስቶስ ዓርብ ዕለት በተሰቀለ ጊዜ ዮሐንስ አብሮ ነበረ። በእውነት ዮሐንስን ትንሽ እናድንቀው። ክርስቶስ ስንት ሐዋርያት ነበር ያስከተለው? 12። ከመስቀል ስር የተገኘው ግን ስንት ነው? 1። በጣም የሚገርማችሁ እንገኛለን ያሉት ብዙ ናቸው። ፎክረዋል። በተለይ ሐሙስ ዕለት እንደሚሰቀል ሲነግራቸው ከአንተ ጋር አብረን ለመሞት ሁሉ ዝግጁ ነኝ አለ ቅዱስ ጴጥሮስ። ፎከረ፣ ዛተ። ሲዝት ጴጥሮስ እንዲህ ከተናገረ እኛ ስለምን ይቅርብን ብለው እነሱም ተከትለው ጌታ ሆይ ለመሞት ዝግጁ ነን፣ እኛም እንሞታለን አሉ። ጽድቁ ቀርቶብኝ በቅጡ በኮነነኝ ይባላል አይደል? እንኳን ሊሞቱ እዛ ቦታ ላይ አልተገኙ። በመዋረድ አልቦ ዘመድ ጊዜ ተዋርዶ ይላሉ አንዱ ባለቀን። በመዋረድ ቀን የለም ዘመድ፣ በተዋረድክ ቀን ዘመድ የለህም። ልብ አድርጉ። ክርስቶስ ተአምር ሲያደርግ ብዙዎች አብረውት ነበሩ። አብሮ ሲያበላ ሲያጠጣ ሲረባረቡ ነበረ። 5000 ሕዝብ ሲመግብ ሲያቀብሉ ሲያስተናግዱ ነበር። በታቦር ተራራ ልብሱ እንደ ፀሐይ ሲያበራ ክብሩን ለመካፈል አብረውት ነበሩ።
የስቃዩ ጊዜ ግን ማንም አብሮት አልነበር። ቅዱስ ዮሐንስ በዚህ እናደንቀዋለን። በመዋረድ ቀን ዘመድ የለም። ዮሐንስ ግን እስከ መጨረሻው ድረስ ክርስቶስን ተከተለ እና በዚያ ታማኝነቱ የተደነቀው ክርስቶስ እናቱንና እመቤታችንን መስቀል ስር ሲያይ አንቺ ሴት እነሆ ልጅሽ፣ አንተ ደግሞ እነኋት እናትህ። ይህ ቃል ያደራ ቃል ነው። በጣም የምናቃልለው ቃል አይደለም። የክርስትና ማዕከል በሆነው በመስቀሉ ላይ የተናገረው ቃል ነው። ክርስቶስ የተናገረው ቃል ሁሉ ዋጋ አለው። ግን ትንፋሽ እያጠረው የተናገረውን ቃል ግን እንደ ተራ ቃል አንቆጥረው። ለክርስቲያኖች ሁሉ ተናዞ የሞታቸው ቃላት አሉ። የመጨረሻ ንግግሮቹ፣ የማይቀሩ ጉዳዮች። ለጠላቶቹ ጸለየ፣ ተጠማሁ አለ። አባቶይ ነፍሴን በእጅህ አደራ ሰጣለሁ አለ። የማይቀረው ቃል ግን እነኋት ምንህ እናትህ። እመቤታችንን እናት አድርጎ የሰጠበት ቃል የመስቀል ላይ ቃሉ ነው። መስቀል ላይ ከተናገራቸው ቃላት የመስቀሉ ቃል ለሚጠፉት ሞኝነት ነው። መስቀል ላይ የተናገረው ቃል ለሚጠፉ ሰዎች ተራ ነገር ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ኃይሉን ከገለጠባቸው ቃላት አንዱ እነኋት እናትህ እነሆ ልጅሽ የሚለው ቃል። አዎ ጌታችን በመስቀሉ ስር እናቱንና የሚወደውን ደቀ መዝሙር ቆመው ባያቸው ጊዜ ምን የሚለውን ደቀ መዝሙር? የሚወደውን። ክርስቶስ ሁሉን ይወዳል አይወድም? ይወዳል። ዮሐንስንስ ይወደዋል አይወደውም? ግን መጽሐፍ ቅዱስ ላይ የሚወደው ተብሎ የተጠራው ማን ነው? ወንጌላዊ ዮሐንስ ነው። ሌሎቹንም ይወዳቸዋል። ፍቅሩ ለሁሉም ነው። ይህንን ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? ፀሐይ የምትወጣው ለሁሉም ሰው ነው፣ ግን ሁሉም ሰው እኩል አይሞቃትም አይደል? ለምሳሌ አሁን ያለንበት አዳራሽ ክፍት ነው። ፀሐይ ስትወጣ ሙሉ በሙሉ ይገባል እዚህ አዳራሽ ውስጥ። ግን ጣሪያ ያላቸው አዳራሾች ደግሞ ከሆኑ የፀሐዩ ብርሃን የሚገባው ወይ በመስኮት ወይ በበር በኩል ወይ በቀዳዳ ነው አይደል? ስለዚህ ውስጥ የሚገባው ብርሃን ፀሐይዋ ያበራችውን ያህል አይደለም፣ በሯ ምን ያለውን ያህል ነው? የተከፈተውን ያህል ነው። እንደዚህ ወለል ብሎ የተከፈተ ከሆነ ግን ሙሉ ፀሐዩ ይገባል። ዮሐንስ ልክ እንደ ሐዋርያቱ በጌታ የተወደደ ነው። ክርስቶስ ሁሉንም ወዷቸዋል። ግን ለክርስቶስ ፍቅር ልቡን በጣም ከፍቶ እንደዚህ ወለል አድርጎ የሰጠው ማን ነው? ቅዱስ ዮሐንስ ስለሆነ የክርስቶስ ፍቅሩ ከሌሎች ይልቅ እሱ ላይ ታይቷል። ጌታን በመውደድ ግን ከሁሉም ይበልጣ ይላል አባ ጊዮርጊስ ዘጋስጫ ቅዱስ ጴጥሮስ ነው። ጌታን በመውደድ ከሐዋርያት መካከል በጣም የሚወደው ጴጥሮስ ነው። ከሐዋርያት መካከል ደግሞ ጌታ ወደደው የተባለው ማን ነው? ቅዱስ ዮሐንስ ነው። በጣም ለሚወደው ለጴጥሮስ የሐዋርያት አለቃ የመሆን ሹመት ሾመው። በጣም ስለሚወደው ቅዱስ ጴጥሮስ ፍቅሩ በጣም ልዩ ነው ለጌታ። አልሆነለትም እንጂ አልክድህምም ያለው የፎከረው እኮ እንደው ዝም ብሎ ትቢት ይዞት አይደለም። ከምር ስለሚወደው ነው ክርስቶስ። ሌሎች ቢክዱ ማለቱን ያጠፋው እንጂ ከትንሣኤ በኋላም ይገርማቸዋል። ጴጥሮስ ጌታ እኮ ነው ብሎ ዮሐንስ ሲነግረው በጀልባ ሄዶ ክርስቶስ ጋር መድረስ አላስችል ብሎት ከጀልባ ዘሎ እየዋኘ ነው ሄደው። አላስቻለውም ጌታው ጋር ለመድረስ። ይወደዋል ከልቡ። ስለዚህ ለሚወደው ጴጥሮስ ክርስቶስ የሐዋርያት አለቃ አደረገው። የበለጠ ከሐዋርያት ይልቅ ግን ፍቅሩ ከሱ ጋር የተገናኘለት የሚወደው ሐዋርያ ፍቁረ እግዚእ ለተባለው ለዮሐንስ ግን ከሱ የበለጠ ሌላ ስጦታ ነው የሰጠው። ይህች ስጦታ ማነች? እመቤታችን። አንቺ ሴት እነሆ ምንሽ ልጅሽ፣ እነሆ ልጅሽ የሚለው ስጦታነቱ ለእመቤታችን ነው ወይስ ለዮሐንስ ነው? አቤት ለዮሐንስ ነው። ለእርሷ ከዮሐንስ ሌላ ልጅ አላት። ልጇ ማን ነው? ክርስቶስ። ከዛ የሚበልጥ ልጅ ሊኖራት ይችላል? አይችልም። ለዮሐንስ ግን ድንግል ማርያምን እነሆ ልጅሽ ብሎ መስጠቱ፣ በሌላ ቋንቋ ክርስቶስ በጣም ሲወድህ ማን ብሎ እንደሚጠራ ታውቃለህ? የማርያም ልጅ ነው የሚለው። የክርስቶስ የሽልማት የማይረግ ስም የድንግል ማርያም ልጅ መባል ነው። የመጨረሻ ለሚወዳቸው ሰዎች እንዲሰጠው ስጦታ። ለንጹሑ ዮሐንስ፣ በጣም ንጹሕ ድንግል ነው ዮሐንስ። በንጽህና ነው የኖረው። በ25 ዓመቱ በሐዋርያነት ተጠራ። በንጽህና እንደውም ጾር ሁሉ ጠፍቶለታል ይላል የቤተክርስቲያናችን መጽሐፍ። ስለዚህ ንጽህ ጠብቆ ከሴት ርቆ ከኃጢአት ርቆ የሚኖረውን ንጹሑን ዮሐንስ ለንጽሕት እናቱ ልጅ አደረገ። ድንግሉን ዮሐንስ ለድንግሊቱ እናቱ። ከደረቱ የተጠጋ ነው ዮሐንስ። ሐሙስ ዕለት ከጌታ ደረት አልተጠጋም? አዎ። ሌሎች ሁሉ ሐዋርያት ጌታ ሆይ አሳልፎ የሚሰጥ ማን ነው? እኔ ሆንን እያሉ ጠየቁ። ይሁዳም አይኑን በጨው አጥቦ መጥቶ ማን አለ? እኔ ሆንን አለ። አንተ አልክ አለው። ዮሐንስ ግን አሳልፎ የሚሰጥህ እኔ ሆንን አላለም። ትዕቢት ይዞት አይደለም። አሳልፎ እንደማይሰጠው ያውቃል፣ ይወደዋል። ጌታ ሆይ ማን ነው አሳልፎ የሚሰጥህ ብሎ ከጌታ ደረት ተጠጋ ይላል። ከጌታ ምን ተጠጋ? ከደረቱ ለተጠጋው ዮሐንስ ከደረቷ አስጠግታ ያሳደገችውን እናቱን ሰጠው። እነሆ ምንሽ ልጅሽ ብሎ እዚህ ላይ በደንብ የምታስተውሉት እነሆ ልጅሽ አለ እንጂ እነሆ እንደ ልጅሽ እዩ ብሏል አላለም። እንደ ልጅ ይሁንሽ አላለም። እነሆ ምንሽ ልጅሽ ነው ያለው። ክርስቶስም የእመቤታችን ልጇ ነው። ዮሐንስም የእመቤታችን ምኗ ነው? ልጇ። እንዴት ተባለ? ለምን መሰላችሁ? ዮሐንስ በቅድስና ውስጥ ስለነበር
እሱ መኖር አቁሞ በእሱ ውስጥ የሚኖረው ክርስቶስ ራሱ። አንድ ሰው ፍጹም ልቡን ለእግዚአብሔር የሰጠ እንደሆን እግዚአብሔር በእሱ ይኖራል፣ እሱ መኖር ያቆማል። ቅዱስ ጳውሎስ በእኔ የሚኖረው ክርስቶስ ነው እኔ አይደለሁም እንዳለ የእግዚአብሔር ማደሪያው ነው። እንደውም አንዱ ሊቅ ምን አለ? ለሌላ ክርስቶስ አሳልፎ ሰጣት ይላል። እየሰማችሁ he gave her for another Jesus፣ ለሌላ ክርስቶስ አሳልፎ ሰጣት። እነሆ ልጅ ይሁንሽ ሳይሆን እነሆ ምንሽ ልጅሽ። ቅዱሳን ወደ እግዚአብሔር ሲቀርቡ ራሳቸው የእግዚአብሔር ማደሪያ መቅደስ ይሆናሉ። አውግስጢኖስ የተባለ አንድ አባት አለ። በጣም በዝሙት በኃጢአት ይኖር የነበረ ሰው ነው። በኋላ ንስሐ ገባ። ንስሐ ከገባ በኋላ አዲስ ሕይወት ሲጀምር መንኩሶ በድንግል በቅድስና መኖር ሲጀምር ድሮ በዝሙት የሚያውቁት ሴቶች እየመጡ ያስቸግሩታል እና አንድ ቀን መንገድ ላይ እየሄደ አንዲት ሴተኛ ዳሪ እየሮጠች ትከተለዋለች። አውግስጢኖስ እያለች ትጠራዋለች። ዞር ብሎ አይቶ እንዳልሰማ ሄዳል። አውግስጢኖስ ደጋገመችው። መጨረሻ ላይ ያዘችውና አውግስጢኖስ እኔ እኮ ነኝ አለችው። አንቺ ነሽ፣ እኔ ግን እኔ አይደለሁም ማለት በፊት የምታውቂኝ እኔ አይደለሁም። ክርስቲያን ራሱን ለእግዚአብሔር አሳልፎ ሲሰጥ የማን ማደሪያ ይሆናል? የክርስቶስ ማደሪያ ይሆናል። ስለዚህ ዮሐንስ በቅድስና ስላለ እነሆ እንደ ልጅሽ እዩ አይደለም ያላት፣ እነሆ ምንሽ ልጅሽ አለ። በጣም ትልቅ ክብር ነው በእውነት ለዮሐንስ የተሰጠው። ይህ ክብር ለእኛ ተሰጥቶናል አልተሰጠም? መልሱልኝ። አንዳንድ ሰዎች አይ ለእኛ አልተሰጠም ይላሉ። ለእኛ ለዮሐንስ ብቻ እግዚአብሔር ይስጣቸው። ለእነሱ አልተሰጠም። ምክንያቱም እኔ እንዴት እናቴ ለክርስቶስ ነው እንጂ ለእኔ እናት አይደለችም የሚል ሰው ይሄ ሰውዬ በዚህ ንግግሩ ብቻ እመቤታችን እናቱ ልትባል ትችላለች? አትችልም። እኛ እናታችን ምንላት እንደ ዮሐንስ ንጹሐን ቅዱሳን ሆነን ደናግላን ሆነን አይደለም። አባ ጊዮርጊስ ምን ይላል? ከኔ ጋር በሉ። ስለ ቸርነትሽ እመቤቴ ነሽ። ልድገመው። ስለ ቸርነትሽ እናቴ ነሽ፣ ስለ ንግስትነትሽ እመቤቴ ነሽ። እንደ ንግስትነቷ ምናችን አሁን ለአምላክ እናት ተብላ ለእኛ እናት ትሆናለች? ሊከብደን ይገባል። አንዳንድ ደፋሮች ደግሞ እህታችን ናት ይላል። ለአምላክ አክስት አጎት ሊሆኑ ማለት ነው። እግዚአብሔር ማየ ብሎ ጠርቷት አንተ እንዴት ነው እህቴ የምትላት? ከክርስቲያኖች እንዳንዱ አድርገው ሊቆጥሯት የሚሞክሯል። አማኝ ነች። የመጀመሪያው አማኝ ድንግል ማርያም ነው። በጣም ይገርማል። ከክርስቲያኖች አንዷ ብለው እመቤታችንን መዳፈር ማለት ይሄ። እስቲ ልጠይቃችሁ፣ እኛ ክርስቲያኖች የሆነው መጀመሪያ የእግዚአብሔር ልጅነት ያገኘ ነው በምንድን ነው? መልሱ እንጂ። በጥምቀት ነው። ስንጠመቅ የእግዚአብሔር ምንነት አገኘ፣ ልጅነት። ከዚያ ቀባሜሮን ተቀባል። ቀባሜሮን ስንቀባ ምን አገኘን? የመንፈስ ቅዱስ ማደሪያ ሆንን አይደለ? ከዚያ ስጋው ደግሞ ተቀበልን። እርሱ በእኛ እኛ በእርሱ ሆነን። አንድ ክርስቲያን የሚሆነው እነዚህ ሶስት ምስጢራት ሲፈጽም፣ በጥምቀት ልጅነት፣ በሜሮን የመንፈስ ቅዱስ ጸጋ፣ በስጋውን ደግሞ በመቀበል ደግሞ የእግዚአብሔር ማደሪያ መሆን ያገኝ። እመቤታችንን በዚህ መልኩ ልንመዝናት እኮ አንችልም። እኛ የምንጠመቀው የእግዚአብሔርን ምንነት ለማግኘት፣ እሷ ምንነት ያገኘችው እናትነት ነው። የእግዚአብሔር ልጅነት እናትነት ያገኘችው። እግዚአብሔርን አባቴ እግዚአብሔርን ፈጣሪ ያላለ ልጄ ብሎ የጠራ ግን የለም። ልጄ ብሎ ሊጠራ የሚችል ወደፊቱም የለም። ገብርኤል ሆይ ከአምላክህ አማልደን፣ ጊዮርጊስ ሆይ ከአምላክህ አማልደን፣ ድንግል ሆይ ከምንሽ ከልጅሽ። ፈጣሪውን እማዬ ብሎ የጠራ ማን አለ ከእመቤታችን በቀር? እማዬ ብሎ የጠራት ፈጣሪዋ ልጇ አምላኳ የሆነ አምላኳ ልጇ የሆነ። እኛ ስንጸልይ ወደ አምላካችን ነው እንጸልየው፣ እሷ ግን ወደ አምላኳም ወደ ልጇም ነው። ጸሎት ቢል ተናግሮ ተሰምስ ለእግዚአብሔር። እኛ ከእግዚአብሔር ጋር የምንነጋገረው፣ እመቤታችን ግን ከልጇም ጋር እኮ ነው። እናት ልጇን እንደምታናገር በስልክ የሚሆን በአካል ድንግል ማርያም እኮ ልጇ ነው እያናገራት ያለ። ለእሷ ጸሎት ከባድ ነገር አለ፣ ከልጇ ጋር መነጋገር ነው። እጅግ በጣም ድንቅ ነው እና እነኋት እናትህ እነሆ ምንሽ ልጅሽ ብሎ ዮሐንስን ሰጣት። ቅዱስ ዮሐንስ በእውነት እስከ መስቀል ድረስ ስለተከተለ እመቤታችንን እናት አድርጎ ለመቀበል እስከምን ድረስ መከተል ያስፈልጋል? እስከ መስቀል ካልተከተልክ እሷን እናቴ ብሎ ለመጥራትም ራሱ ፈቃድ አታገኝ እና አይ እናታችን አይደለችም የሚሉ ሰዎች እውነታቸው ነው። አይደለም እንደ ዮሐንስ ካልጸና የእሷ እናትነት ሊገባ አይችልም። አንቺ ሴት እነሆ ልጅሽ ካለ በኋላ አንተ ሆይ እነኋት እናትህ። እመቤታችን የሁላችን እናት ናት። እነኋት እናትህ የሚለው ስጦታ በእውነት ትልቁ ለክርስቲያኖች እግዚአብሔር የሚሰጠው ድንቅ ስጦታ ነው። ቅዱስ ዮሐንስ እነኋት እናትህ ተብሎ በክርስቶስ አንደበት መሸለሙ ውስጡ ብዙ የሚያስተምረን ትምህርት አለ። የመጀመሪያው እመቤታችን ዘላለማዊት ድንግል መሆኗን ያስረዳል። እነኋት እናትህ አለው። ያም ደቀ መዝሙር በዚያ ሰዓት ወደ ቤቱ ወሰዳት ይላል። ወደ ምኑ? ወደ ቤቱ። አንዳንድ ደፋር ሰዎች እመቤታችን ሌሎች ልጆች ወልዳለች፣ ልጆች አሏት በማለት ይደሰታሉ። እኔ በጣም የሚገርመኝ እግዚአብሔር የተቀመጠበት ዙፋን ላይ ሌላ ሰው ተቀምጧል በማለት ምን የሚገኝ ደስታ አለ? በጣም ያስደስታቸዋል። ልጆች አሏት እያ። እስቲ ልጠይቃችሁ፣ አንዲት ሴት ልጅ የምትወልደው አንድ ልጅ ከወለደች በኋላ ያ ልጅ አይበቃትም አይደል? ስለማይበቃ ሌላ ልጅ ትጨምራለች። እመቤታችን የወለደችው ልጅ የማይበቃ ነው? ምን ጎሏት ነው የምትጨምረው? እስኪ እንዲሁ ካየኸው ማለት ፈጣሪን የወለደችው ከዛ የተሻለ ምን ልጅ ሊመጣ? ሁለተኛ ዮሐንስን እነኋት እናትህ አለው። ያም ደቀ መዝሙር ወዲያውኑ ይዟት ወደ ቤቱ ሄደ ይላል። ልጆች ቢኖሯት ኖሮ የሰዎች ልጆች የሌሎች ልጆች እናትን ለሌላ ለጎረቤት ይዛሃት ሂድ ይባላል
አይባልም። ልጆቹም ይቃወማሉ። እንዴ እናታችን ምን ለማለት ፈልገ ነው እናታችንን ሰው ቤት የምትልከው ነው የሚባለው። እመቤታችን አንድ ልጇ ክርስቶስ ነው። የአብ ምሳሌ ናት። ለአብ ሌላ ልጅ እንደሌለው ለእርሷም ልጅ የላትም። አንድያ ልጇ ነው። ስለዚህ ወላዲት አምላክ ብቸኛ ልጇ ክርስቶስ ስለሆነ እነኋት እናትን እነሆ ልጅሽ አላት። ወዲያውኑ ያደቀ መዝሙር ወደ ቤት ወሰዳት። ይሄ አንደኛው ነው። ሁለተኛው ዮሐንስ እነኋት እናት መባሉ ምን ያስተምረናል? ምን ያስተምረናል? ቅዱስ ዮሐንስ እናት የለውም ወይ የሚለውን ማስታወስ ያስፈልጋል። እናት አለው የለውም? አለው። ታዲያ እናት ላለው ሰው ሌላ እናት ይጨመራል? ሌላ እናት ያስፈልጋሉ ካላችሁ እናት አለችው፣ ግን መሻሻል የምትፈልግ እናት ነች። የዮሐንስ እናትን ልብ ብላችኋል? ማርያም ባውፍልያ ትባላለች። የዮሐንስና የያዕቆብ እናት የዘብዴዎስ ልጆች እናት ማርያም ባውፍልያ ትባላለች። ይህች እናት ምን አይነት እናት ናት ካላችሁ ለልጆቿ ልመና የምትለምን እናት ነች። መጣ ክርስቶስ ጋር ለልጆቿ በጎ የመሰላትን እባክህ እንዲያርግላቸው መጣችና አንድ ጊዜ ምን አለችው? ጌታ ሆይ በክብርህ በነገስክ ጊዜ በዙፋን በተቀመጥክ ጊዜ ልጆቼን በግራህና በቀኝ አስቀምጥልኝ አለችው። ክርስቶስ እነግሳለሁ ሲል ምድራዊ ንጉስ የሚሆን መስሏት ቀኝ አዝማችና ግራ አዝማች ልታረጋቸው ማለት ነው ልጆች። ክርስቶስ ይህን ጊዜ ምን አለ? የምትለምኑትን ክርስቶስ ነግሳለሁ ያለው በምን ላይ ነው? የሚደፋው ዘውድ አይደለም። ምንድን ነው? እሾህ ነው። ስለዚህ እቺ ሴት ሳታውቀው መታ ልጆቼ ምን ይበሉን ያለችው? በግራና በቀኝ ምን ይበሉ? በእውነት የለመነውን ሁሉ ስላልሰማን ስሙ የተመሰገነ። አሁን እግዚአብሔር የለመነውን ሁሉ ቢሰማን እንደው በሰላም እንኖር ነበር። እዚህ መሀል ወጣቶች ብዙ አላቸው። የወጣቶች ልመና ብዙ ጊዜ በትዳርና ትዳር ነክ ጉዳዮች ላይ ያጠነጥናል አይደል? አሁን ምን ለምነው ልመና ግን ይቀያየራል። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። እንደው እባክህ መድኃኒዓለም ይህን አድርግልኝ ይልና አንድ ሰው ከረም ብሎ ይመጣና በቃ የባለፈውን ተወው ይላል። ማመልከቻ እንኳን እኮ ስርዝ ድልስ ሲበዛው ጥሩ አይደለም አይደል? እንሰርዛለን። አቤት የጸሎታችን አይነቱ ዥንጉርጉር እኮ የለመነውን ሁሉ ስላልሰጠን ስሙ የተመሰገነ ይሁን። በቃ ዥን ቁጥር ቢሰማን ኖሮ እኮ ገደል ገብተናል እስከ እና ማይሆን ልመና ይለምናል ሰው። ለክፋት እኮ ይለምናል፣ ለኃጢአት ይለምናል። እግዚአብሔር ከፈቀደ በቅርቡ አልበሜን ለቃለሁ ይላል። ከዚህም የባሰ አለ እኮ። ሌባውም እኮ እርዳኝ ብሎ ነው የሚጸልየው አይደል? አው ጸሎት አንድ ሽፍታ እየጸለየ እንግደለው ወይስ አንግደለው ብለው መተው ከስር ያሉት ሽፍቶች ጠየቁት። ዳዊት እየደገመ እየጸለየ ነውና እንዲህ ያለ ምን በሉት ማለት ግደል ምኑ እንዳይቋረጥ ጸሎቴን ያልከለከለኝ እግዚአብሔር ይመስገን ይላል። ምን ያልከለከለኝ? አቤት ስንት ክፉ ባወራንበታው መተን ስንጸልይ አፋችንን አለመዝጋቱ አይገርማችሁ? አታፍርም? እንደው ልጸልይ ነው አይልም። ጸሎቴን ያልከለከለኝ ይሰማናል። እና ማይሆን ልመና ለመነች። እምትለምኑትን አታውቁም። በግራ በቀኝ መቀመጥ ከአባቴ ዘንድ ለተሰጣቸው ነው። ስለዚህ ይህች እናት የዮሐንስና ያዕቆብና ለልጆቿ ሳታውቀው ምንን የምትለምን? ሞትን ሰአሊት ለነፍሳቲነ ሕይወታ። እመቤታችን ግን ለነፍሳችን ምንድን የምትለምነው? ሕይወትን የምትለምን እናት መቀየር አለባት። አያችሁ፣ የበፊት እናቱ ጥሩ አይደለች። ለነፍሳችን ሕይወት የምትለምነዋን አዲስ እናት ሰጠ። ከስጋ እናት በላይ የማን እናትነት ይበልጣል? የእመቤታችን እናትና። አንድ ነገር ልጨምርና ወደ ዋናው አሳመጣለሁ። ቅዱስ ዮሐንስ ወዲያውኑ ተቀበለ። ያም ደቀ መዝሙር ወዲያውኑ ወደ ቤት ወሰዳት ይላል። ወደ ምን ወሰደ? ወደ ቤት ወሰዳት። ዮሐንስ ቤቱን ንብረቱን ከተወ 3 ዓመት ሆኖታል። በእውነት ለመናገር ግን ወደ ቤቱ ወሰዳት። በእርግጥ የአባቴ እናቱ ቤት አለ፣ እዛም ወሰዳት ቢባል ያስኬዳል፣ ልክ ነው። ግን መጽሐፍ ቅዱስን የሚያውቅ ሰው ወደ ቤቱ ወሰዳት የሚለው ቃል በእውነት በጣም ጥልቅ ትርጉም ያለው። ብዙ ጥቅሶች ይህንን ያስረዳሉ። ለምሳሌ እኔና ቤቴ ግን እኔና ምኔ ቤቴ፣ ቤተሰቤ ሊሆን ይችላል፣ ቤቴ ሊሆን ይችላል፣ ሕይወቴ፣ ልቤ ሊሆን ይችላል። ለምሳሌ ሕዝቅያስ የተባለው ንጉሥ በጽኑ ደዌ ተይዞ ሊሞት ነበር። ታሞ ሳለ መጣ ነቢየ እግዚአብሔር ኢሳይያስ ጠየቀውና ምን አለ? ትሞታለህና ቤትህን አስተካከል አለው። ትሞታለህና ምንህን? ቤትህን ማለት ለቀብር የሚመጡ ሰዎች እንዲስተናገዱ ቤቱን ሰፋ ሰፋ አድርገው ማለት ነው። ቤትህን ያለው ምኑን ነው? ልብህን አስተካክል፣ ሕይወትህን አስተካክል። ትሞታለህና ቤትህን አስተካክል ሲለው ወዲያውኑ ወደ አልጋው አቅጣጫ ዞረና አለቀሰ። ምንም አላለም። ይገርማቸዋል። ጸሎት በንግግር እኮ አይደለም። እግዚአብሔር የልብን ይሰማል አይሰማም? ስለዚህ ወደ ግድግዳው ዞሮ ዝም ብሎ አለቀሰ። እግዚአብሔር እዛው ልቡ ሲስተካከላየው፣ ቤቱ ሲስተካከላየው ወዲያውኑ መለሰው። ነቢየ እግዚአብሔር ኢሳይያስ ተመለሰና እግዚአብሔር ጸሎትህን ሰምቶልሃል፣ ቤትህ ተስተካክሏል፣ ስለዚህ ጸሎትህን ሰምቶልሃል፣ 15 ዓመት ዕድሜ ተጨምሮልሃል። ለሁላችን የንስሐ ዕድሜ ጨምረል። ቤቱን ያስተካከለ የተባለው ምኑን ነው? ልቡን ነው። ልቡን ነው። ከመጣች ምን እንደሚሆን አይተናላ። ኤልሳቤጥና ዘካርያስ ቤት መጣች አይደል? ልጠይቅ ያን ሁሉ ኪሎ ሜትር ብቻዋን ተጉዛ ስትመጣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣል። እሷ ስትመጣ በቤቱ ምን ይሞላል? ሞላ በቤቱ። ኤልሳቤጥ በታላቅ ድምፅ ጮኻ መዘመር ጀመረች። ዝማሬ ትሞላለህ ድንግል ማርያም ወደ አንተ ስትመጣ። ካህናት እኮ ሜሮን ቀብተው ነው መንፈስ ቅዱስ የሚያድሉት። ጳጳሳት እጅ ጭነው ነው
ድንግል ማርያም እጇን ሳትጭን ሜሮን ሳትቀባ በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላች። ወደ ሁላችን ሕይወት ትምጣለ። አቤት ምን ብላ ይሆን እንደው ኤልሳቤጥ ቤት ስትመጣ እንዴት አመሻችሁ ብላ ይሆን እንዴት ዋላችሁ? ያው ከሁለት አንዱ ነው የምትለው። ብቻ በሰማይ ድምጿን ለመስማት ያብቃ። ስትሰማው መንፈስ ቅዱስ ይሞላብሃል። ጮሃ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን ያለ ነው? የተባረከ ነው አለች። ድንግል ማርያም የመጣችበት ቤት ይባረካል፣ ጽንሱ ይዘላል፣ ያመሰግናል። ዮሐንስ እናቱ ሆድ ውስጥ ሆኖ ዘለለ። አይወጣ ነገር ገና 4 ወር ይቀረዋል፣ 3 ወር ይቀረዋል፣ 6 ወር ነው አይደል? ይቀረዋል፣ መውጣት አይችል። ስለዚህ ውስጥ ሆኖ የእናቱን ሆድ በሩን አንኳኳ። ውስጥ ሆኖ ተንቀሳቀሰ። ቢወጣ እኮ ይዘምር ነበር ለእመቤታችን። እሷ ስትመጣ መንፈስ ቅዱስ ይሞላል፣ ትሕትና ይሞላባል። እኔ ማነኝ ታሰኛል። እሷ ቤትህ ከመጣች በቃና ዘገሊላ ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች ይላል። እሷ ያለችበት ሰርግ ይሆናል። እውነት ለመናገር ድንግል ማርያም የሌለችበት ሰርግ ለቅሶ ነው። በቃና ዘገሊላ ሰርግ ቤት እሷ ባትኖር እኮ ሙሽሮች የዕድሜ ልክ ውርደት ነበር የሚሆንባቸው። ገና በ3ኛው ቀን የአይሁድ ሰርግ እኮ 7 ቀን ነው። ገና በ3ኛው ቀን መጠጥ አለቀ። ምን ነበር የሚያወራው ሰው? መጠጥ እኮ ገና በ3ኛው ቀን አለቀባቸው። አሁን በዚህ ዘመን 7 ቀኑን ተውትና ሰርግ ደግሶ አንድ ሰው ጠርቶን ሄደን የሚበላ የሚጠጣው ቢያልቅ ምንድነው የምንለው? አቅሙን አያቅም አይደል? ምንም ዝም ብሎ መጥራት አይደለም፣ ማመዛዘን ያስፈልጋል እንላለን። እንደው ደግሞ ልብ ያለው ሰው ደግሞ ከሚዋረድ ብሎ ሄዶ መጠጥም ምግብም ምናምን ገዝቶ ሰርጉን ቢያሟላ ያ ሰውዬ ከዛ በኋላ አፉ ያርፋል? መልስልኝ። እሱማ እኛ እኮ ነን እንጂ ጉድ ሆኖ ነበር ነው አይደል? ምንድነው? አንዳንዱ ደግሞ የበለጠ ሲመጻደቅ እኔ አረግኩ ለማለት ብዬ አይደለም፣ ያው ጥሎብኝ ማረግ ወዳለው ግን አረጋለሁ ብዬ ማውራት። አሁን ምን እያረገ ነው? ምን ይላል መሰላችሁ ቅዱስ ያዕቆብ? ማንም አንዳች ቢጎድለው ይላል ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን። ምን ሳይ ሰጥቶ የማይነቅፍ እግዚአብሔር ብቻ ነው። ያለብሰሃል። የሆነ ጊዜ አንድ ሰው ያለብሰሃል። ልብስ እንዴት ነው ልብሱ ይልሃል ሲያገኝ መንገድ ላይ በደንብ ያዘው። እሺ እግዚአብሔር እስትንፋስ ሰጥቶን በደንብ እየተነፈስክ ይላል፣ በደንብ ይላል፣ ነፃ ነው የሚያወጣል። የሰጠህን ስጦታ ሳይነቅፍ ነው የሚሰጥህ። እግዚአብሔር የለም ትላለህ ሁሉ ስጦታውን ይዘህ። እግዚአብሔር የለም የሚሉ እኮ አሉ ስጦታውን ተቀብለው፣ አንድ ቃል ግን አይናገር እና ይዋረዱ ነበር እነዚህ ሙሽሮች። ወላዲተ አምላክ እዚያ ሰርግ ቤት ነበረች። እሷ የሌለችበት ሰርግ ቤት ከመገኘት ይጠብቅ። ብዙ ነገር ሊኖር ይችላል። ጥሩ አዳራሽ ሊኖር ይችላል። ጥሩ ፎቶ ሊኖር ይችላል። ጥሩ ድግስ ሊኖር ይችላል። ድንግል ማርያም ከሌለችበት ግን ችግር አለ። ነበረች የኢየሱስ እናት፣ አላዋረደቻቸውም። ሰው እንኳን አልሰማም። ጉድለታቸው ማንም ሳይሰማ፣ ሰው ብቻ አይደለም ሙሽሮቹ ራሱ አልሰሙም። ተከብረው ተቀምጠዋል። እነሱ አገር አማን ብለው ሰርግ ነው ብለው ቁጭ ብለዋል። ችግራቸውን ሳይሰሙ ፈታችላቸው። እንደ ጎደለን የማናውቀውን ነገር እኮ ታያለች እመቤታችን። ስንት እኮ እንደ ሙሽራ ቁጭ ብለን የተፈታ ችግር አለ ታውቃላችሁ። እመቤታችን እንኳን ቀሚሷን ይዞ አማልጅን ብለን ለምነና ቀርቶ ማለት በማናውቀው ጉድለታችን እንኳን ትለምናለች። ወላዲተ አምላክ ለሁላችን ትለምንልን እና እሷ የተገኘችበት ሐዋርያትስ መንፈስ ቅዱስ የወረደላቸው እኮ ከነሱ ጋር ሆና ነው። እሷ እኮ መንፈስ ቅዱስ ልትቀበል አይደለም ልትጸልይ የገባቸው አብራቸው። የማርቆስ እናት ቤት የቆመችው እሷማ መንፈስ ቅዱስ ይጸልልሻል የተባለችው ገና ስትጸንስ ነው አይደል? ከጰራቅሊጦስ በፊት ጰራቅሊጦስ የተደረገላት ናት ወላዲተ አምላክ። የመንፈስ ቅዱስ ማደሪያ ናት እሷ። ግን ከሐዋርያቱ መሃል ከሆነች ሐዋርያቱ ጸጋቸው ክብራቸው ይጨምራል እና እመቤታችንን ወደ ሁላችን ሕይወት ለመጨመር ያብቃል። ወደ ዋናው ሐሳብ ስመጣ ቅዱስ ዮሐንስ ከጌታ ጋር ያለው ቅርበት በጣም ከመጥበቁ የተነሳ የዛ መጨረሻው ድንግል ማርያምን ስጦታ አድርጎ እንዲያገኝ አደረገው። ልብ አድርጉ። ታማኝ ሐዋርያ ነበረ። ጌታ የወደው ነበረ። ከክርስቶስ ደረት በጣም ተጠግቶ ነበር። ክርስቶስ በጣም ስለወደደው ለክርስቶስ ያለው ፍቅር ከድንግል ማርያም ጋር አብሮ ለመሆን አበቃው። ምን ማለት ነው? አንድ ሰው ነገረ ክርስቶስ በደንብ ሲገባው የእመቤታችን ፍቅር ይገባዋል። ወደ ክርስቶስ ካልተጠጋ፣ ጌታ በዋለበት ካልዋልክ፣ ባደረበት ካላደርክ፣ ወደ ደረቱ ተጠግተህ የቃሉን ወተት ካልጠጣህ የድንግል ማርያም ፍቅር አይገባ። ብዙ ጊዜ እኛ ገልብጠን የምንናገር ሰዎች አለን። አንድ ሰው መጀመሪያ ነገረ ማርያም ሲገባው ነው ክርስቶስ የሚገባ አይደለም። ነገረ ክርስቶስ ሲገባህ ነው ነገረ ማርያም የሚገባ። እስቲ ነገረ ክርስቶስ በሉ። የነገረ ማርያም እናት ነው። አንድ ሰው መጀመሪያ ክርስቶስ ማን እንደሆነ ሲገባው፣ አምላክነቱ፣ ጌትነቱ፣ ፈጣሪነቱ ሲገባው፣ በደንብ የክርስቶስ ፍቅር ልቡ ሲገባ ይህንን አምላክ ነው ለካ የወለደችው ብሎ ማንም ማክበር ይጀምራል። እመቤታችን ክርስቶስ ውስጡ የሌለ ሰው ግን እመቤታችንም ለማክበር ይቸገራል። ለዚህ ነው ሐዋርያት የመጀመሪያ ስብከታቸው ስለ እመቤታችን አልነበረም። ዞረው ሲያስተምሩ እኛስ የተሰቀለውን ማንን እንሰብካለን? አሁን አንዳንድ ሰዎች ሐዋርያት የቱ ጋር ነው ድንግል ማርያም ዘላለማዊት ድንግል ነች፣ ድንግል ማርያም የአምላክ እናት ናት፣ ድንግል ማርያም ታማልዳለች ብለው ያስተማሩት ሐዋርያት የቱ ጋር ነው ብለው ሊያሸማቅቁን ይሞክራል። አንዳንዱማ ጭራሽ ምን ተጽፏል ስለ ድንግል ማርያም ምን መጽሐፍ ቅዱስ ላይ ተጽፏል የሚላል፣ ወንጌል ላይ ምን ተጽፏል? ሲጀመር ወንጌል የሚያወራው ስለ ክርስቶስ ነው። ስለማን ነው?
ክርስቶስን የወለደችው ማን ነች? ስለዚህ እመቤታችን ክርስቶስን ስትወልድ እኮ ወንጌልንም ነው የወለደችው። ትመስሊ ፊደለ ወትወልዲ ወንጌል ይላል ሊቁ። ፊደል ትመስያለሽ፣ ወንጌልን ትወልጃለሽ። ለወንጌል መጻፍ ምክንያት ናት እኮ። የወንጌል ወሳኟ ገጸ ባህሪ ነች እመቤታችን። እሷ ነች ወሳኟ ከፍጡራን መሃል። ለአምላክ መምጣት እጅግ አስፈላጊ የነበረው የእሷ መኖር። ወንጌሉም ሲጻፍ በእሷ ነው የጀመረው። አይን ላለ በመሰረቱ እመቤታችንን በተመለከተ ወንጌል ላይ ክርስቶስን የወለደችው ማርያም የምትባል አንዲት ሴት ነበረች ብቻ የሚል አንዲት ድንግል ብቻ የሚል ቢጻፍ እሷን ለማክበር ይበቃናል? አይበቃል? ይበቃናል። ቢጻፍ ከዚህ በላይ ምን ሊጻፍ ይችላል? አምላክን ወለደችው ከማለት በላይ ምን አለ? በጣም አምላኩን ወልዶ የሚያውቅ ታውቃላችሁ? እዚህ ሰፈር አለ እንዴ? ያሳዩንና አርፈን እንቀመጣለን። አንዳንድ ሰዎች ምን በቃ ወለደችው አበቃ ምንድነው ይሄን ያህል ይላሉ። ያሳዩና አምላኩን ወልዶ የሚያውቅ እናቆማለን። ሰው በቅድስና ተጋድሎ እንደ መላእክት መሆን ይችላል፣ እንደ ሰማዕታት መሆን ይችላል፣ እንደ ጻድቃን መሆን ይችላል፣ እንደ ጊዮርጊስ መሆን ይችላል፣ እንደ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያምን ግን መሆን አንዴ ነው የተወለደው ክርስቶስ። ለማንም ያልተሰጠ ሊሰጥም አይችል ክብር ነው የተሰጠው። አምላክን ከመውለድ በላይ ምንም ክብር እና ነገረ ክርስቶስ በጣም ሲገባ ለካ እሱን ነው የወለደችው ትላል። ሐዋርያት ስለ እመቤታችን መጀመሪያ ለምን መስበክን አላስቀደሙም? ነገረ ክርስቶስ ለምን አስቀደሙ? የመጀመሪያው ሐዋርያት የሰበኩት ለአይሁድ ነው። ከዚያ ደግሞ ለአሕዛብ። ለማንና ለማልኳቸው አይሁድ ጋር ሄደው ስለ ክርስቶስ አስተምረዋል። መጀመሪያ ልጠይቃቸው፣ አይሁድ በክርስቶስ አምላክነት ያምናሉ አያምኑ? አያምኑ። ቢያምኑማ አይሰቅሉትም አይደለ? እንደውም አምላክ ነኝ ብሏል ብለው ነው ልብሳቸውን ሲቀዱ የነበር ድፍረቱ ብለው። ስለዚህ በክርስቶስ አምላክነት አያምኑ። በክርስቶስ አምላክነት ለማያምን አይሁዳዊ ድንግል ማርያም የአምላክ እናት ናት ተብሎ ይሰበካል። እንደው ሲገርመን እሷም የአምላክ እናት ናት ነው የሚሉት። ምንም ጥርጥር የለውም። በድንግልና ነው የወለደችው ብትላቸው ያምናሉ? አያምኑም። በሰላም የኖረችውም የማን ልጅ መስሏቸው ነው? የዮሴፍ ልጅ። ወንጌሉ ምን ይላል? እንደ መሰላቸው የማን ልጅ ሆኖ? የዮሴፍ ልጅ ሆኖ ነው የሚለው። የዮሴፍ ልጅ እኔና አባትህ ስንፈልግ ነበር ብላለች እመቤታችን። ለምን? በእነሱ ሕሊና ክርስቶስ የማን ልጅ ሆኖ ስለሚታሰብ እንጂ በድንግልና ነው የተጸነሰ የተወለደው የሚለውን ቃል ቢነገራቸው ጥሩ ምክንያት አገኙ እመቤታችንን ለመግደል ለማሰቃየት። በመንፈስ ቅዱስ ነው የጸነስኩት ብትል ማን ይሰማታል? በአይሁድ መሃል ልብ አሉ። ስለዚህ ሐዋርያት መጀመሪያ ያስቀደሙት ነገረ ክርስቶስን ነው። ክርስቶስ አምላክ መሆኑን ያመነ ሰው ከዛ ሲቆይ ድንግል ማርያም የማንና መሆኗን ያምናል? የአምላክን። ይሄ በአይሁድ ዘንድ ነው። በአሕዛብ ዘንድ እስካላችሁ የአሕዛብ ደግሞ የባሰ ነው። አሕዛብ የምንላቸው እንግዲህ ሮማውያን፣ ግሪካውያን ሐዋርያት ዞሮ የሰበኩባቸው ሀገራት ናት። እነሱ ደግሞ በግሪክና በሮማን ሚቶሎጂ ወይም አፈ ታሪክ በጣም ብዙ አማልክትን ያመልካሉ እና በእነሱ አስተሳሰብ አምላክ ለምሳሌ ቄሳሮች አምላክ ይሆናሉ። አንድ ሰው ልክ ቄሳር ሆኖ ሲነግስ ልክ ዙፋኑ ላይ ሲቀመጥ አምላክ ነው ተብሎ ይመለካል፣ ይታጠንለት። ቄሳር ጌታ ነው በሉ፣ ኪሪዮስ ኬሳሪዮስ በሉ ይሏቸዋል። ቄሳር ጌታ ነው በሉ አምላክ ነው ማለት ተብሎ ይመለካል። የለም ኢየሱስ ጌታ ነው ይሉ ነበር የዛን ጊዜ የነበሩ ሐዋርያት የመጀመሪያዎቹ ሰዎች። ቄሳር ጌታ ነው በሉ እያሉ ሁሉ ይገሏቸው ነበር። ስደቡት፣ ክርስቶስ የተረገመ ነው በሉ ይሏቸው ነበር። የለም ይላሉ እነ ፖሊካርፐስ፣ እኔ አምላኬን ይህን ያህል ዘመን ስኖር መቼ አስቀይሞኝ ያውቃል? እንዴት ረግመዋለሁ ብሎ ነው የሞተው። እና በዚያን ጊዜ በሮማውያንና በግሪካውያን አስተሳሰብ አንድ ንጉሥ ቄሳር የነገሰ እንደሆነ አምላክ ይሆናል። የእሱ እናት፣ አባት፣ እህት፣ ወንድም፣ ዘመዶቹ በሙሉ ልክ እሱ አምላክ ሲሆን እነሱም አማልክት ይመለካሉ፣ ቤተሰብ። ስለዚህ የአምላክ ቤተሰብ ሁሉ ምንድን ነው? በአይሁድ በግሪክ አስተሳሰብ አማልክት። ስለዚህ ሐዋርያት ሄደው ድንግል ማርያም የአምላክ እናት ናት ብለው ቢሰብኩ ምን ማለት ነው የሚሆነው? ለግሪካውያን ድንግል ማርያም የአምላክ እናት ናት ከተባለ ምንድን ነው የሚመስላቸው? አምላክ ናት ማለት ነው። እመቤታችን ደግሞ አምላክ አይደል ናት እንዴ? የአምላክ እናት እናመልካታለን። አሁን ደግሞ መከራችን እያየን ያለ ነው። ታመልኳታላችሁ ቢሉ ሰዎች አሉ። እስቲ አንድ ጥያቄ ልጠይቃችሁ፣ ከትንንሾቹ ልጀምር እንዳልሳሳት። እዚህ ጋር ያላችሁ ልጆች ሲጋራ ታጨሳላችሁ? አታጨሱ። አይዟችሁ አታጨሱ። ማውቃለሁ፣ ለዛ ነው የጠየኳት። ሲጋራ የማያጨስን ሰው ቁጭ አድርገህ አታጨስ ይባላል? ተው አንተ ልጅ ተው አታጨስ ይባላል? አያጨስም። ይመከራል። አናመልካትም የሚልን ሰው አይ ታመልካታል እንደ እግዚአብሔር ያሳያችሁ። ልባችን እንግዲህ እኛ እመቤታችን አናመልካትም፣ ልናመልካትም አንፈልግም፣ እንድትመለክም እሷም አትፈልግም። የጌታ ባሪያ ነው ያለችው አይደል እንዴ? እና በሌለ ባልተወረወረ ጦር ጋሻ የሚይዙ ሰዎች አሉ፣ የሚከራከሩ መመለክ የለባት ኧረ አላልንም እያልክ አላጨስም ኧረ አይ ቁጭ በል ልምከር እንደማለት። በእውነት እግዚአብሔር ልቡና ይስጣቸው። እና የአምላክ እናት ናት ብለው ቢሰብኩ ኖሮ ምንድናት ማለት ይሆናል? አምላክ ናት። የተፈጸመ ታሪክ ልንገራቸው። አቶስ የሚባል ተራራ አለ ግሪክ ውስጥ። ቅዱስ ዮሐንስ ከእመቤታችን ጋር አብሮ ኖሯል እና አብሮ ሲኖር በኤፌሶን ሀገረ ስብከትም ኖሯል። በነገራችን ላይ እግር ጥሏቸው አውሮፓ የመሄድ አጋጣሚ የምታገኙ ሰዎች ኤፌሶንን ተሳለሙ። በእውነት እመቤታችን የኖረችበት ቤት አለ፣ ይገርማቸው። የተኛችበት ሁሉ አልጋ አለ። በጣም የሚገርም እና እዛ ከዮሐንስ ጋር በነበረች ጊዜ ቆጵሮስ ወይም ሳይፕረስ የምትባለው ሀገር ውስጥ
ይኖር ነበር አልዓዛር። ያ ጌታ ከሞት ያስነሳዋል አይደል? እና አልዓዛር እመቤታችንን ይናፍቃት ነበር። ደብዳቤ ይጽፍ ነበር ለእመቤታችን። በእውነት እንዴት አይነት ክብር ነው! ለእመቤታችን ደብዳቤ መጻፍ ይጽፍ ነበር እና እባክህ ላክልኝ ይዛትና ይለው ነበረ ዮሐንስ። እና ይዟት መጣ። ዮሐንስ ሲመጣ መሃል ላይ የመርከብ አደጋ ገጠማቸውና እመቤታችንና ዮሐንስ አንድ ደሴት ላይ አረፉ። ያረፉበት ደሴት አቶስ ተብሎ ይጠራል። ጣዖት የሚመለክበት ጁፒተስ የምትባል አማልክት የምትመለክበት ሀገር። የጣዖት ደናግላን መንኩሰው ለጣዖቷ የሚያገለግሉ አሉ። የጣዖት ደናግላን። ከዚያ የሚገርማችሁ ልክ እመቤታችን ያንን ደሴት በእግሯ ስትረግጠው ተናወጸ። ደሴቱ ተናወጸ። ጣዖቱ ላይ ያረፈው ሰይጣን ሰባበረው። ከዛ መነኮሳቱ ሸሽተው ወረዱ። ወደታች ሲወርዱ እመቤታችን ቆማለች። ሲያዩት ምን አሉ? ከጁፒተስ የምትበልጥ አምላክ መጣች። ከምን የምትበልጥ? በቃ ጠንቋይ ቤት የሚሄድ ሰው ሁሉም ነገር ጥንቆላ ነው የሚመስለው። ታውቃለህ፣ ኃይለኛ ስማተኛ ነው ይሄ ይላል። በመንፈሳዊ ነገር ቢሆን አይገባውም። እና ከጁፒተስ የምትበልጥ መጣቻል። እመቤታችን አምላክ አይደለሁም ማለች። ቅዱስ ዮሐንስ ወንጌል አስተማራቸው። ቁጭ አለ። በግሪክ ቋንቋ ስትናገር ሰምተው ተደነቁ ይላል። ምን ላይ ተጸጋረች እመቤታችን? የማታውቀው ቋንቋ የለም። ገረማቸው። እንዴት ቻለች የኛን ቋንቋ? ምንድነው? ለምን አነሳሁት? የአምላክ እናት ናት ብሎ ለአሕዛብ መስበክ ማለት ምንድናት ማለት ነው? አምላክ ናት። ስለዚህ ነገረ ክርስቶስ ሰው ሲገባው ነገረ ማርያም ይገባዋል ምንለው ለዚህ ነው። ሁለት ቁም ነገሮች ላንሳና እናጠቃልላለን። እመቤታችን ቅድስት ድንግል ማርያምን ለዮሐንስ ክርስቶስ እነኋት እናትህ ብሎ ሰጠው። እኛ ለሁላችን ለክርስቲያኖች እነኋት እናትህ ተብላ ተሰጥታለች። የእመቤታችን እናትነት ያስፈለገን ከዚያ በፊት የነበረችን የሁላችን እናት ሌላ አለች። ማን ነበረች? ሔዋን። ከሷ የተሻለች ሌላ ሔዋን ታስፈልገናለች። ነገረ ማርያም በጣም ወሳኝ የሆነው ሁለተኛው ነገር ምንድነው? ሰው እንዴት ወደቀና እንዴት ተነሳ የሚለው ነገረ ድነት የሚገባ ነገረ ማርያም ሲገባ ነው። ለምሳሌ መጽሐፍ ቅዱስን ስትገልጡ ሲጀምር ምን ብሎ ይጀምራል? በመጀመሪያ እግዚአብሔር ሰማይና ምድርን ይላል። ከዚያ እግዚአብሔር ስለፈጠረው አፈጣጠር ይናገርና ምዕራፍ 2 ላይ እግዚአብሔር ሰውን ፈጠረው ከምድር አፈር አበጀው ይላል። ስለዚህ ስለ አዳም አመጣጥ ለማወቅ መጀመሪያ ስለ ሰማይና ስለ ምድር አመጣጥ ማወቅ ያስፈልጋል። እንበልና መጽሐፍ ቅዱስ ሲጀምር በመጀመሪያ አዳም ነበረ ብሎ ቢጀምር ኖሮ አዳም ከየት እንደመጣ ማወቅ ይቻላል? አይቻልም። እንዲሁም አልተቻለም አይደል? ከዝንጀሮ ነው ከጦጣ ነው ይባላል አይደል? እዚህ 5 ኪሎ አለች አንድ ጦጣ አታቋትም? ማን ነበር ስሟ? ሉሲ። መቼስ ሰው ናት ብላችሁ እንደማታምኑ ተስፋ አደርጋለሁ። ጦጣ በጣም እድለኛ ጦጣ ነች አይደል? ሰው በዚህ ደረጃ ሳይከበር ጦጣ እንደዚህ እንክብካቤ በጣም ደስ ይላል በእውነት። ለእንስሳት ብርቅዬ ከዋሊያ ከነ ምንድነው ቀይ ቀበሮ ቀጥሎ ኢትዮጵያ ያለው ብርቅዬ እንስሳ ሉሲ ነች እንጂ ሰው ናት። አለዚያ ኢቮሉሽን እናምናለን በሉና እንገላለን። እና ልብ አድርጉ፣ ኖሮም እንኳን ሰው ይክዳል ማለት ነው አይደል? ግን ስለ አዳም ከመናገሩ በፊት መጀመሪያ አዳም ስለተፈጠረባት መሬት ጽፏል መጽሐፍ ቅዱስ። አንድ በል። ሁለተኛ ቀጥሎ አዳምና ሔዋን ከገነት መባረራቸው ታሪክ ተጽፏል። እንዴት? መጀመሪያ ሰይጣን በእባብ ስጋ ውስጥ ተሰውሮ መጣ፣ ሔዋንን አነጋገራት፣ ክፉ ምክር መከራት። አዳምና ሔዋን አትብሎ የተባሉትን ዕፀ በለስ በሉ፣ ከገነት ምን አሉ? ተባረሩ። እንበልና አሁንም የእባብንና የሔዋንን ንግግር ከመጽሐፍ ቅዱስ ብናወጣውና አዳም የሚባል አንድ ሰውዬ ነበረ፣ ሔዋን የምትባልም ሚስት ነበረችው። ትንሽ እንደቆዩ እግዚአብሔር ከገነት አባረራቸው ቢባል ታሪኩን ለመረዳት ይቻላል። ስለዚህ ስለ አዳም አመጣጥ ለማወቅ መጀመሪያ አዳም ስለተፈጠረባት መሬት ማወቅ ያስፈልጋል። ስለ አዳምና ሔዋን ድቀት ወይም መውደቅ፣ መውጣት፣ ከገነት መባረር ለማወቅ መጀመሪያ ስለ እባብና ስለ ሔዋን ቃለ ምልልስ ማወቅ ያስፈልጋል። ሐዲስ ኪዳን ላይ ነው ያለነው። ሁለተኛው አዳም ማን ነው? አቤት ብሏል ቅዱስ ጳውሎስ አይደለ? ኋለኛው አዳም ብሎታል። ስለ መጀመሪያው አዳም አፈጣጠር ለማወቅ መጀመሪያ ስለ መሬት አፈጣጠር ማወቅ ያስፈልጋል ካልን ስለ ሁለተኛው አዳም ለማወቅ መጀመሪያ ስለማን ማወቅ ያስፈልጋል? ስለመቤታችን ማወቅ ያስፈልጋል። አዳምና ሔዋን እንዴት ከገነት ወጡ? እባብና ሔዋን ተነጋግረው ነው፣ ዕፀ በለስ በልተው ነው። የሰው ልጅ ድጋሚ ወደ ገነት እንዴት ተመለሰ? ገብርኤልና እመቤታችን ተነጋግረው ነው። የገብርኤልና የእመቤታችንን ቃለ ምልልስ ሳትሰማ የሰው ልጅ ድነት ሊገባ አይችልም። አሁን ሰዎች የምንታዘባቸው ለሰው ልጅ መውደቅ ምክንያት የሆነችው ማናት ስትሏቸው ማናት ይላል። መልሱልኝ። ለሰው ልጅ መዳን ምክንያት የሆነችውስ ማናት አይሉ ይሞታሉ እንጂ አይሉ። ሔዋን ለኛ መውደቅ ካደረገችው ድንግል ማርያም ለኛ መነሳት ያደረገችው ይበልጣል አይበልጥም? ይበልጣል። በሔዋን ምክንያት ከደረሰብን በድንግል ማርያም ምክንያት የደረሰልን ይበልጣል። ሔዋን እባብ መጥቶ ሲያናገራት ያለ ጥያቄ ነው ያመነችው። ይሄንን ዛፍ ብትበሉ አምላክ ትሆናላችሁ ሲላት፣ እንዴ ከመቼ ወዲህ ነው ቅጠል ተበልቶ አምላክ የሚኮነው? ምን ለማለት ፈልገ ነው? ታዲያ አንተ በልታ አምላክ አትሆንም እንዴ አላለችው። አንድ ጥያቄ እንኳን አበክራ አልጠየቀችው። ሰይጣን አሁን እንደው በእውነት
ቅጠል ተበልቶ አምላክ ቢኮን ኖሮ መጀመሪያ በልቶ አምላክ የሚሆነው ማን ነው? ሰይጣን ሐሳብ ለኛ መጥቶ ይናገራል። አይነ በቃ በሙሉ ያገሩን ቅጠል ይጨርሰው ነበር። ፍላጎቱ ምን መሆን ነው? አምላክ መሆን ነው። ሔዋን አልጠየቀችው። መስመየት ይገራይታ ሐምሉ ይላል። የጎመን እርሻ ናት። የነገሯትን ሁሉ አመነች። አንድ ጥያቄ አልጠየቀችው። እመቤታችን ግን ገብርኤል መጥቶ አምላክን ትወልጃለሽ ሲላት መሬት አልሳመችም። እኔ ነኝ እንዴ የምወልደው ጎሽ አላለችም። ወንድ ስለማላውቅ እንዴት ይሆናል? በጣም ይገርማል። ሔዋን ስለማታውቀው ስለማታውቀው ተነግሮ ተሰምቶ ስለማያውቅ ዕፀ በለስ ነው ጓጉቷ የበላችው። እመቤታችን ግን ስለ አምላክ መወለድ ትንቢት ስታነብን ያደገችው ሲነገራት እኔ ነኝ እንዴ ብላ ደስ አላላት። ወንድ ስለማላውቅ እንዴት ይሆናል? አቤት ስንተርከው ቀለለኩ። ልብ አድርጎ 15 ዓመቷ ነው። የ15 ዓመት ብላቴና ገናና መልአክ ገብርኤል ብርሃናዊ መልአክ ፊቷ ቆሞ ደስ ይበልሽ ጸጋ ይሞላብሽ ወይ ሲላት ወንድ ስለማላውቅ እንዴት ይሆናል? ይህ እንዴት ይሆናል ትላለች። ገብርኤል እኮ ነው መጥቶ ያመሰገናት። ያ የባቢሎንን እሳት ያልፈራው 3 ደቂቅን ያዳነው ገብርኤል፣ ያዩት የሚፈሩት ገብርኤል ፊቷ ቆሞ ሲናገር ደንገጥ እንኳን አላለች። ወንድ ስለማላውቅ እንዴት ይሆናል አለ። በጣም የሚገርመው እመቤታችን ለገብርኤል የጠየቀችውን ጥያቄ ሔዋን ለሰይጣን ብትጠይቀው ኖሮ የሰው ልጅ ከገነት አይወጣም። እንዴት ብትለው ኖሮ አስጨንቃ መልአኩን አቁማ ጠይቃል። ከቀደመችው ሔዋን የትኛዋ ሔዋን ትሻለናለች? ይህች ሔዋን ትሻለናለች። ያቺ ሔዋን እባቡን ዛፉን አይታ ጎመጀች፣ ከዛፉ ፍሬ በላች፣ እኛንም አበላችን፣ ለሞት ዳረገችን። ይህችኛዋ ሔዋን ግን የዛፍ ፍሬ አይደለም የቀጠፈችው፣ የማህፀኗን ፍሬ ነው የሰጠች። የማህፀኗን ፍሬ በላን ጠጣን፣ ሞት አይደለም ህይወትን ያገኘን። እና ይህችኛይቱን ሔዋን የሰጠን አምላካችን ስሙ የተመሰገነ ይሁን። ነገረ ማርያምን ስንረዳ ሌላው አንድ ነገር ላንሳና አበቃለሁ። እመቤታችንን ማወቅ እንኳን እመቤታችን እኔ ክርስቶስን እንደምመስል አለ ቅዱስ ጳውሎስ። እናንተ ማንን እንደምመስል? ምድር ላይ ለምሳሌ አንድ ልጅ ሲወለድ እናቱን ነው የሚመስለው ወይስ አባቱን ነው ይባላል? የወጣው በማን ነው ይባላል? ወይ እናቱን ነው ወይ አባቱን ነው። መጀመሪያ ያምታታናል። አፍንጫው አሁን ያባቱ ነው ትላለ፣ አይኑ ትላለ፣ ሲቆይ ይለያል አይደል? ወይ እናት ወይ አባት ነው የሚሆነው። ክርስቶስ በምድር ላይ ሲመላለስ ሰው ለመሆን ገና ሲመጣ ብቸኛ ምድራዊ የሥጋ ወላጁ ማነች? መልሱልኝ። ስለዚህ ማንን ነው የሚመስለው? አይሰማም። የድንግል ማርያም መልኳ የአምላክን መልክ ይመስላል። ሌላውን ትታችሁት ሊትራሊ ማለት እሷን ነው የሚመስለው። ሥጋን ለብሷል አይደለ? ከሥጋዋ ሥጋ ነስቷል አይደል? ከነፍሷ ነፍስ ነስቷል። ስለዚህ ሌላውን እንደው ጥቅሱን ምኑን ትተነው አምላክ ክርስቶስን የሚመስል ፊት ያለው ገጽ ያላት እመቤታችን ነች። የሚገርማችሁ የመጀመሪያዎቹ ክርስቲያኖች እመቤታችንን ለማየት ይጓጉ ነበር። ክርስቶስ ካረገ በኋላ ለምን እሷን ማየት ማንን ማየት ነው? ክርስቶስን ማየት ነው። ምን ትመስል ይሆን እያሉ ይመጡ ነበር ከሩቅ አገር። እና አግናጢዮስ ጽፈውታል ይህንን። ዲዮናሲዎስ የግሪክ ፈላስፋ የነበረ በኋላ የተመለሰው ዲዮናሲዎስ ከግሪክ ድረስ ነው የመጣው እመቤታችንን ሊያይ። ባየኋት ጊዜ ፊቷ ላይ ብርሃን ነበረ ይላል። ምን ነበረ? ብርሃን ነበረ። ፊቷን ባየው ጊዜ ብርሃን ነበረ። ሙሴ እንኳን እግዚአብሔርን አነጋግሮ ሲወርድ ፊቱ እንደ ፀሐይ ምን አለ? እግዚአብሔርን ወልዳ እንዴት ታበራ ይሆን እመቤታችን? እና ፊቷ እንደ ብርሃን ነበረ። ሐዋርያት ባይነግሩኝ ኖሮ ፍጡር ናት ብዬ ለማመን ተቸግሬ ነበር። እና እሷን የሚያይ ሰው ፍጹም ሰላም ይሰማው ነበር። በእውነት እመቤታችን ገጿን ታሳየ፣ ታረጋጋለች። አያችሁ፣ ባየኋት ጊዜ ፍጹም ሰላም ተሰማኝ። የሚሻሙላት ነበረች። ከዚያ ውጪ ወላዲት አምላክ ብቻ አይደለችም። እኛ ሁላችን ሲፈጥረን እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር። ስለዚህ እኛ የተፈጠርነው በማን ምሳሌ ነው? በእግዚአብሔር ነው። እንኳን እመቤታችን ሰው በመሆናችንም የኛ መልክ የአምላክን መልክ ይመስላል። ችግሩ ምንድነው? በኃጢአት አበላሸነውና ሌላ መሰል። አርአያ ወአምሳል ኢሜጅና ላይክነስ። አርአያው አለን በተፈጥሮ ነፍስ አለ። ላይክነስ ግን መምሰል ግን ቅድስና ነው። ቴዎሲስ የሚባለው የጸጋ አምላክነት የሚባለው በቅድስና የሚመጣ ነው። እሱን ማምጣት አልቻለም። ስለዚህ አልመሰልም እንጂ ሁላችን የተፈጠርነው የልጁን መልክ እንድንመስል ነው። እመቤታችን ግን እንደተፈጠረች ነው የተገኘችው። አሁን ክርስቶስ ሊፈርድ አሁን ቢመጣ ለምን እንደ አርሴማ አልሆንሽም፣ ለምን እንደ ጊዮርጊስ አልሆንክም አይልህም እኮ። ለምን እንደፈጠርኩ አላገኘሁህም ነው የሚለው። ስፈጥር ፍጹም ነበርክ፣ ምንም እንከን አልነበር፣ እንደፈጠርኩ ለምን አላገኘሁም ነው የሚለው። እመቤታችን ግን እንደተፈጠረች ነው የተገኘችው። ወይ ረኩሰት በምንትኒ እምዘፈጠራ አይደል? ከፈጠራት በምንም ምን አላለች? አልረከሰች። ንጽሐ ጠባይዋ ሳያድፍባት መርገም ሳያገኛት እንዳለች ያገኛት ወላዲት አምላክ ነው። ስለዚህ የልጁን መልክ ሊመስሉ ከተጠሩ ሁሉ እንደ እመቤታችን የአምላክን መልክ የሚመስል መልክ ያለው የለም። የድንግል ማርያም ሐሳቧ የአምላክን ሐሳብ ይመስላል። አዎ ይመስላል። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ይሁን ይላል ቅዱስ ጳውሎስ ፊልጵስዩስ መልእክቱ። በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ይሁን። እርሱ እንደ እግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። የባሪያን መልክ ይዞ በምስሉ ራሱን አዋረደ። ስለዚህ በክርስቶስ የነበረ ሐሳብ በሉ እስኪ
በእናንተ ዘንድ ይሁን። ምኑ? ራስን ማዋረድ ነው፣ ባዶ ማድረግ ነው። እመቤታችን ራሷን ባዶ አድርጋ አሳይታለች። እንደ እመቤታችን ደግሞ ትትና ያለው ፍጡር አለ። ከንግግሯ እንኳን እነሆኝ የጌታ ባሪያ ነው ያለችው። የጌታ ምን ትሆኛለሽ ነው የተባለችው። ታውቋል እኮ እነሆኝ የጌታ እናቱ ማለት ትችላለች። በኋላም ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ። ከዛስ የባሪያቱ መዋረድ፣ ንግግሩ አይቀየርም። ሰው እኮ ክብሩ ሲጨምር ጸባዩ ይበላሻል አይደል? አምላክን ደፋሮች እኮ አሉ። እኔ እኮ በዘመኑ ብኖር እኔ ወልደው ነበር የሚሉ። እንግዲህ ትንሽ ሲቆይ የውሸት ክርስቶስ ይመጣል፣ እሱን ለመውለድ ያብቃቸው። ሌላ ምን እንላለን? እመቤታችን ግን አንቺ ነሽ እየተባለች ባሪያው፣ አነጋገሯ፣ ትትና በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን፣ ራሱን ባዶ አደረገ እንደተባለ ወላዲተ አምላክ ራሷን ባዶ አድርጋ ሳይታናለች። በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን። አንድ ሰው መጥቶ አመሰገነው። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ምን የለም ቸር የለም ብሎ ተቃወመ። ክርስቶስ ሲያመሰግኑት ምስጋናውን ያጣራል፣ ዝም ብሎ አይቀበልም። እመቤታችንም ገብርኤል መጥቶ ሲያመሰግናት ይህ እንዴት ያለ ሰላምታ ነው! በክርስቶስ የነበረ ሐሳብ በእሷ ዘንድ ነበር። ስለዚህ ወላዲተ አምላክ በእውነት የአምላክን መልክ መምሰል ምን እንደሆነ የሚያሳይ ሕይወት የሚያሳይ ቅድስና ነው ያላት። በእውነት እነኋት እናትህ ብሎ የሰጠንን ስጦታ ዋጋ ለመስጠት ያብቃል። አዎ ሰው እግዚአብሔር ሊምረው ሲፈልግ የእናቱን ፍቅር ያሳድርበታል። ለክርስቶስ ያለ ፍቅር ለድንግል ማርያም ጥላቻ ያመጣል? አያመጣም። ይሄ በታሪክ ራሱ አስገራሚ ነው። የሚያመልኩትን አምላክ የወለደችውን እናት የሚጠሉ ተከታዮች ሊኖሩ አይችሉም። አንዳንድ ሰው ሲናደዱሉት አላችሁ። ገና ስሟ ሲጠራ ብልጭ የሚልባቸው ሰዎች ግራ ይገባናል። ግን አባ ጊዮርጊስ ነግሮናል፣ ምክንያቱን ነግሮናል። ያንቺን ስም ሲሰማ መብረቅ የጮኸ ያህል ሰይጣን ይደነግጣል። ገና ማርያም ሲባል ሰይጣን ክው ነው የሚለው። ከፍጡራን መሃል ከፈጣሪ አይደለም ከፍጡራን መሃል እንደሷ ተቀድሶ ያየው ስለሌለ ሰይጣን የድንግል ማርያምን ስም ሲሰማ ይደነግጣል፣ ይጮሃል፣ ይፈራል። ስለዚህ ያጣጥላል። እርሷ ማናት ያሰኛል። በእውነት ክርስቶስ አንዳንድ ሰው የሚናገረውን ንግግር ስታየው እንደው ከኔ በምን ትበልጣለች የሚሉ ሰዎች አሉ። ክርስቶስ ዙፋኑ ፊት ቢያቆምህ ቆመህ እናትህ ከኔ በምን ትበልጣለች ትለዋለህ? እንደው አይኑ እያየ በዙፋኑ ፊት ቆመህ እሷ ከኔ በምን ትበልጣለች ትላለህ? እንኳን ድንግል ማርያምን ቀርቶ እያንዳንዱ ሰው ይላል ቅዱስ ጳውሎስ ከእርሱ ይልቅ ባልንጀራው እንደሚበልጥ በትህትና ይቁጠር ነው የሚለው። ምኑ እንደሚበልጥ አይደለም ድንግል ማርያም ባልንጀራህን ካንተ እና አሳንሰህ እንድታይ ነው፣ ራስን አሳንሰህ እንድታይ እና በጣም በእውነት እመቤታችን ፍቅሯን ትሳልብን። ለሌሎች የሚደረግ ምስጋና የማይቆረቁራቸው ሰዎች፣ ስለ እመቤታችን ሲዘመር የሚናደዱ ሰዎች መዝሙራቸውን ሲሰሙት ግን አብዛኛው ስለ ራሳቸው ስንቱን አየሁት፣ ስንቱን አሳልፌ፣ ጠላቴ ጉዳረቁ ምናምን የሚል መዝሙር። ጠላቴ ማን ነው? አቤት ታዲያ ሰይጣን ከተዘመረለት እመቤታችን እንዴት ነው የማይዘመር? የዳዊት ልጆይ ማረኝ የሚል ብዙ መዝሙር አለ። የማርያም ልጆይ ማረን ብንለው ይምረናል አይምረን? ዳዊት ለክርስቶስ አባቱ አይደለም? ስንት ሺህ ዓመት ልዩነት አለ በመሃላቸው። የዳዊት ልጆይ ማረኝ ስላለ ከማረው የማርያም ልጆይ ማረን ስንለው ይምረናል። እስቲ የማርያም ልጆይ ማረን በል። እና ወላዲተ አምላክ በእውነት በልቡናችን ጽላት የሰማነውን ትጻፍብ።